Esta noche me puse feliz. ለመሆኑ ይሄ የምታዩት ሰው የሰው ልጅ ነው ወይንስ ከሌላ ፕላኔት የመጣ አጋዘን? 1 ሜትር ከ94 ሴንቲሜትር ቁመት፣ እንደ አንበሳ የሚጮህ ግዙፍ አካል፣ እንደ ሚሳኤል የሚወነጨፍ ፍጥነት። አዎ፣ ኤርሊንግ ብራውት ሃላንድ። ዛሬ የዓለማችንን እግር ኳስ በሁለት እግሩ እያደናገጠ በረኞችን እያስለቀሰ የሚገኘው ይሄ የጎል ማሽን ነው። በአንድ ወቅት ቆዳና አጥንት ብቻ የነበረ በነፋስ የሚወዛወዝ ቀጭን ታዳጊ ነበር ብላችሁ ታምናላችሁ? ዛሬ የሚነግራችሁ ታሪክ ዝም ብሎ የስፖርት ዜና አይደለም። ይህ ታሪክ የአንድ ቀጭን ልጅ ታሪክ ነው። ጠንጭሮ አድጎ ዛሬ የዓለማችንን ተከላካዮች እንደ ቅጠል የሚያረግፍ ጀግና እንዴት ወጣ! ድንቅ የህይወት ጉዞ። ጉዟችንን የምንጀምረው ኖርዌይ ውስጥ ከሚገኝ 12000 ሰዎች ከሚኖርበት ብሩነ ከተባለች አንዲት ጠብታ የምታክል የወረዳ ከተማ ነች። እዚህ ከተማ ውስጥ ወጣቶች መዝናኛ የላቸውም። ያላቸው ምርጫ ብስክሌት መንዳትና እግር ኳስ መጫወት ነው። ሃላንድ ገና በ6 ዓመቱ እግር ኳስ መጫወት ሲጀምር አንደኛ አሰልጣኙ እንዲህ ይላል። ልጁ ገና አዳራሹ ውስጥ ሲገባ የመጀመሪያ ያደረገው ነገር 2 ተከታታይ ጎሎችን መረብ ላይ ማሳረፍ ነበር። ነገር ግን የሃላንድ መንገድ አልጋ ባልጋ አልነበረም። አባቱ አልፍ ኢንጌ በሊድስ ዩናይትድ እና በማንቸስተር ሲቲ የተጫወተ ፕሮፌሽናል ተከላካይ ነበር። ነገር ግን የእግር ኳስ አፍቃሪዎች የአባቱን ስም ሲሰሙ ትዝ የሚላቸው አንድ አሳዛኝ ክስተት አለ። በማንቸስተር ደርቢ ላይ ያ ያረመኔው የሮኪን ጥቃት። ሮኪን ሆን ብሎ የአልፊን እግር በረገጠው ጊዜ የአባቱ የእግር ኳስ ሕይወት እዛ ላይ አከተመ። ግን አባቱ ልጁ ላይ ጫና አልፈጠረበትም። ይሄንን ካላደረግክ ብሎ አላስገደደው። ቀስ እያልክ በራስ መንገድ እደጋለው። በ16 ዓመቱ ሃላንድ ሞልደ ወደ ተባለው ትልቅ የኖርዌይ ክለብ ተዘዋወረ። It's like many other things. I'm just really good at scoring goals. Which one attack like that? ይህ ቻናል ምንቴ ፕላስ ይባላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለየት ያሉ ታሪኮች በዚህ ቻናል የሚቀርብላችሁ ይሆናል። ይህንን ቪዲዮ ስትሰራ በጣም ለፍተን ጊዜ ወስደንና ለእናንተ ይመጠናል አይመጥን የሚሆነውን አይተን ስለሆነ እናንተም ለዚህ ድካማችን እንጠይቀው ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ያኔ ክለቡን የሚያሰለጥነው ማን መሰላችሁ? የማንቸስተር ዩናይትዱ ሌጀንድ ኦሌ ጉናር ሶልሻየር። ሃላንድ ሞልደ ሲደርስ ግን አሰልጣኞቹ ደነገጡ። ልጁ ረጅም ነው፣ ግን ቆዳና አጥንት ብቻ። በረኛ ሲገፋው የሚወድቅ አቅም የሌለው ልጅ ነበር። እዚህ ላይ ነው እንግዲህ የዛሬው ትልቁ ትምህርት የሚጀምረው። የክለቡ ፊዚካል አሰልጣኝ እና የክለቡ ዋና ምግብ አብሳይ ታንታ ማለት አክስት ማለት ነው። ታንታ የተባለችው ሴትዮ ለሃላንድ ልዩ የፕሮጀክት እቅድ አወጡ። አሰልጣኙ እንዲህ ይላል። ልጁ ልክ እንደ ፈረስ ነበር የሚበላው። የኖርዌይ ባህላዊ ስጋ ኳስ ወይንም ሚትቦል እየተጋተ በቀን ከባድ የጂም ልምምዶችን እየሰራ በ2 ዓመት ውስጥ ብቻ ምን ያህል አደገ መሰላችሁ?
8 ሴንቲሜትር አደገ። ቁመት 1 ሜትር ከ94 ደረሰ። ደረቱ ሰፋ፣ ትከሻው ፈረጠመ። አንድ ቀን ጨዋታ ላይ ይሄ የ17 ዓመት ታዳጊ ብራንበርገን የተባለውን የኖርዌይ ጠንካራ ክለብ ተከላካዮች እንደ በግ እየበተነ በ17 ደቂቃ ውስጥ ብቻ 4 ጎሎችን አርከፈከፈላቸው። የዚያን ዕለት ስታዲየም ውስጥ የነደልሉት መጡ። ነገር ግን ሃላንድና አባቱ የሀብታም ቤት ልጅ ይመስል በገንዘብ አልተሸወዱ። ደረጃ በደረጃ ማደግ አለብኝ በማለት ወደ ኦስትሪያው ሬድቡል ሳልዝበርግ አቀና። እዛም ሄዶ ድንቅነቱን ቀጠለ። በ8 ሳምንታት ውስጥ ብቻ 4 ሃትሪክ። በአውሮፓ ሻምፒዮንስ ሊግ ላይ ጎል ሲያዘንብ መላው አውሮፓ ይሄ ልጅ ምንድን ነው ብሎ መጮህ ጀመረ። በመጨረሻም ወደ ጀርመኑ ቦሩሲያ ዶርትመንት ተዛወረ። የመጀመሪያ ጨዋታውን ተቀይሮ ሲገባ የነበረውን ድባብ አስቡት። 80,000 ተመልካቾች በሚያገሳበት ስታዲየም ውስጥ ገብቶ በደቂቃዎች ውስጥ ሃትሪክ 3 ጎል ሰራ። አስማት ነው አይደለም። ይሄ የጠንካራ ስራ፣ የአመጋገብና ከሁሉም በላይ ደግሞ የማይበገረው የአሸናፊነት ስለንቦና ውጤት ነው። የኤርሊንግ ሃላንድ ታሪክ ለእኛ ለኢትዮጵያውያን ትልቅ አስተማሪ መልእክት አለው። አንደኛ፣ ሰው በአንድ ጀንበር ኮከብ አይሆንም። ዛሬ በረኞች የሚፈሩት ግዙፍ ሃላንድ ትላንት በሰው ሀገር ቆዳና አጥንት እየተባለ ይሳቅበት የነበረ ልጅ ነው። ሁለተኛ፣ ቤተሰብ ለልጅ እድገት ያለው ሚና። አባቱ የራሱን ያልተሳካ ህልም ልጁ ላይ በኃይል አልጫነበትም። ረጋ ብሎ እንዲያድግ ደገፈው እንጂ። እንግዲህ ወዳጆቼ በህይወታችሁ የጀመራችሁትን ነገር ቀጭንና ደካማ ቢሆን ሰዎች አይሆንም ቢሏችሁም ተስፋ እንዳትቆርጡ። በትጋት ከሰራችሁ፣ በትክክለኛው መንገድ ከተጓዛችሁ እናንተም አንድ ቀን በየተሰማራችሁበት መስክ የራሳችሁን ሃትሪክ እንደምትሰሩ ጥርጥር የለውም። የዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ድረስ ሰላም። ይህ ቻናል ምንቴ ፕላስ ይባላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለየት ያሉ ታሪኮች በዚህ ቻናል የሚቀርብላችሁ ይሆናል። ይህንን ቪዲዮ ስትሰራ በጣም ለፍተን ጊዜ ወስደንና ለእናንተ ይመጠናል አይመጥን የሚሆነውን አይተን ስለሆነ እናንተም ለዚህ ድካማችን እንጠይቀው ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ነው። ከሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን።